ቃርሚያ እንድትለቅም እንኳን ቦዔዝ ሲፈቅድላት በግንባሯ ተደፍታ ሰገደች። ያ ልብ ስለነበረ ነው ኑኃሚን መልካም እንዲሆን ረፍት አልፈልግልሽም ብላ ወደ ቦዔዝ ስታስጠጋ ቦዔዝ ቶሎ ብሎ ልጄ እንዳንቺ አይነት ሰው በጨለማ አይመጣም፣ በቀን ትመጫለሽ። ምግባረ መልካም ሴት መሆንሽን በአገሬ ያለ ሕዝብ ሁሉ ስላንቺ ያወራል። አንቺ ቃርሚያ ምትለቅሚ ነው የምትመስዩ። ከሞዓብ ሀገር የመጣች መጻተኛ ነሽ። አዎ ስምሽ ግን ገኖ ወጥቷል። ስምሽ ወጥቷል። ምግባረ መልካም ሴት መሆንሽን አገር ያለ ሰው ሁሉ ስላንቺ ያወራል። የአገር የመልካም ነገር መነጋገሪያ ሆነሻል። እግዚአብሔር ቤት ውስጥ እታች ሆናችሁ ሰው የማያያችሁ ቦታ ላይ ሆናችሁ ሰማይ ግን እያየ ሞገስን፣ ክብርን፣ መልካም ስምን ያተረፋችሁ እሱ ልብ አይነካ። ገና ነው፣ አስረዳችኋለሁ። ባይምሮ ነው፣ ልክ ነው። ከዚያ ታውቃላችሁ የእግዚአብሔር ሰዎች ሩትን አንብቡና ከዛ የተነሳ ሽማግሌዎች መጥተው ሲመርቁ ቦዔዝን ምን አሉ? እቺ ዛሬ ወደ አንተ ቤት የምትገባ ሴት አሉ የእስራኤልን ቤት እንደሰሩ እንደ ራሔልና እንደ ልያ ያድርጋ ተብሎ እስከዛ አንድ ተራ ሴት ከሞዓብ ሀገር መጣ ቃርሚያ የምትለቅም ሰፈር ላይ ያለች ሴት ይህን ሁሉ ሞገስ ያተረፈችው ልቧ ነው። እስቲ ልባችን አይነካ። እጃችሁን ዘርግታችሁ ልቤ አይነካ። ጌታ በጣም 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 ጮኻችሁ ጸልዩ። ኢየሱስ ልቤ አይነካ። ድገሙ። ልቤ አይነካ። ሞገስ ያገኘውበት፣ ክብር ያገኘውበት፣ በጣም ስሙኝ በማስተዋል በትዳርም ላይ ትዳር ያገኘሽበት፣ ስራ መስሪያ ቤትም ስፍራ ቦታ ያገኘህበት፣ እግዚአብሔር ቤት ውስጥም ለበረከት የሆንክበት ያ ልብ አይነካ። አይነካ። አዝናለሁ ሰው ሆኜ ፊታችሁ ቆሜ በመስበኬ ለራሴም ጭምር ማለቅሰው ጉዳይ ነው። አብረን የምናለቅሰው በእግዚአብሔር ፊት ተናግረናል። እስቲ እዛ ሆናችሁ ጌታ ሆይ ስለኔም ደግሞ እስቲ ያንተም ልብ አይነካ፣ ለሰማይ ያብቃ በሉት። እስቲ ልብ አይነካ ጩልኝ። እስቲ ያለ ልብ አይነካ። አዎ ኢየሱስ ይባርካችሁ። ዳዊት ስለ ልብ ብዙ ይናገራል። በሙሉ መጽሐፍ ቅዱስ ስለ ልብ ብዙ አፓራላራ ማሻካ ዛሬ ለደረስንበት ደረጃ፣ ለደረስንበት ክብር፣ ለደረስንበት ሞገስ ያበቃን ልብ እግዚአብሔር የተገለገለበት ልብ አይነካ። የምትረዱትን አስረዳችኋለሁ እና መዝሙር 103 ላይ የላ ቃል አነባለሁ። መዝሙር 103 ላይ 101 ላይ ቁጥር 2 መዝሙር 101 በቅንፍ ቁጥር 2 ላይ አስረዳለሁ። እግዚአብሔር ቃል መረጃ እያየን እንሄዳለን። አቤቱ ምሕረትንና ፍርድን እቀኝልሃለሁ፣ ይዘምራለሁ፣ ንጹሕ መንገድንም አስተውላለሁ ይልና ከኔ ጋር ሆኖ ወደኔ መቼ ትመጣለህ? ጥያቄ ምልክት ነው። ወደሱ ዳዊት እግዚአብሔር እንዲመጣ በቤቴ መካከል በልቤ ቅንነት ይሄዳለሁ ይላል። እዚህ ጉባኤ ላይ እግዚአብሔር እንዲጎበኘው፣ እንዲባርከው፣ እንዲሰማው፣ እንባውን እንዲያብስለት፣ እግዚአብሔር ልመናው እንዲፈጽምለት ብዙ የሚጓጉ ሰዎች የጸሎት ቤት ከተሰራበት ቅድም እግዚአብሔር ሰውን ሲመርቁ እንዳሉት አንዱ ምክንያት እንቆቅልሽ እንዲፈታ ነው። እግዚአብሔር የብዙ ሰዎች ጥያቄ እንዲመለስ ነው። እየመለሰም እዚህ አድርሶናል፣ ገና ይመልስልናል። እዚህ ቦታ ላይ ዳዊት ሚላል ወደኔ መቼ ትመጣለህ ይልና እግዚአብሔር እንዲመጣለት ሲጠብቅ መቼ ትመጣለህ ጌታ ሆይ እያለ ግን በቤቴ